ቤት አቀማመጥ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፈረሰኛዋ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። በረንዳ ላይ እንደዚህ ቁጭ ብያለሁኝ። በጣም ነው የሚደብረው ሰፈሩ ማለት ነው የሚደብረው። ኢትዮጵያ በጠቅላላ ይደብራል፣ ግን ቢሆንም አትምጡ አልላችሁም። እና የዋይፋይ የኢንተርኔት ችግር ስላለ ሰሞኑን አልነበርኩም። ዛሬ ግን ኢንሻአላህ ዘለቅ ያለው ማለት ነው። አላህ ከፈቀደ ከዚህ በኋላ ኢንሻአላህ አልጠፋም ማለት ነው። ዩቲዩብ ቻናል ይቀዝቅዟል። እዚህ ሰፈር ደግሞ ያው ከጠፋችሁ ጥፍት ነው ማለት ነው። ትረሳላችሁ ጭምር ማለት ነው። እና ዛሬ ደግሞ ገና ዛሬ ነበር ወደ ኦንላይን የገባሁት ማለት ነው። ማለትም ማስገኘው ቀን ማለት ነው ይመስለኛል። ሰኞ ዕለት ሌላ ኑር ሰቡ ሁላችንም ፍትህ ስንልናት የነበረች እህታችን ወደ ሀገሯ ገባች የሚል አስደሳች ዜና ነው ያየሁት ወደ ኦንላይን ስገባ ማለት ነውና በጣም ነው ደስ ያለኝ። እንኳን ደስ ያለን፣ እንኳን ደስ ያላችሁ፣ እንኳን አብሮ ደስ ያለንና አልጠፋም ሀባይቢ ላይክ እና ሰብስክራይብ ማድረጋችሁ አይለኝ። እኔ ጓደኞች የምር ናፍቃችሁኛል፣ ግን ምንም ማድረግ አይቻልም። የኢትዮጵያ ኑሮ፣ የኢትዮጵያ ችግር፣ የኢትዮጵያ ጎደሎ ነገር ሁላችሁም ታውቁታላችሁ ማለት ነው። አሁን ራሱ እንደምንም ብዬ ነው ይሄንን ቪዲዮ መቀረጹ። ሀገር ራሱ እንዴት ሆነሽ ገባሽ፣ ስለ ፕሮሰስ ምናምን ብዙ ነገር የጠየቃችሁ ልጆች ነበራችሁ፣ ግን ወላሂ ለመመለስ በጣም ከባድ ነው። መመለስ ብፈልግ ራሱ የምመለስበት መንገድ በጣም አስቸጋሪ ነው። በቃ እንደፈለጉ ማውራት፣ እንደፈለጉ የፈለጉትን ሀሳብ እንደፈለጉ ሁሉ ነገር አረብ ሀገር ላይ ብቻ ነው። የምር ኢትዮጵያ ላይ ስትመጡ በቃ ሁሉም ነገር ከባድ ነው። በተለይ የዋይፋይ ችግር በቃል የማይገለጽ ነው። ዋይፋይ ኖሯችሁ ራሱ አይሰራላችሁም። እኔ ያለኝ ባይዘወይ ግን ምን ዋጋ አለው ካልሰራ ምንም ጥቅም የለውም ማለት ነው። ቦታ ይመርጣል፣ ጊዜ ይመርጣል። ማታ ሌሊት ላይ ሶሲተኛ እንደዚሁም ደግሞ የሆነ ቦታ አላቅም ይሄን ምንድነው የሚባለው ኔትወርክ የተተከለው ኔትወርክ እሱ የሚበዛበት ቦታ መሰለኝ የሚሰራው አውሪ ስልክሽን አውሪ ችግር የለውም። ወሬ የቲክቶክ ወሬ ካልሆነ እሱ ችግር የለውም። እና እንደዛ ነው እላችኋለሁ ማለት ነው። ግን ከዚህ በኋላ ኢንሻአላህ አልጠፋም እና ቻናሌ ያው ውርድ ብቻ ሳይሆን በቃ በጣም ወርዶብኛል ማለት ነው። እየወረደ ነው። ስለዚህ አበረታቱኝ እላችኋለሁ ማለት ነው። ኢትዮጵያ ገብቼ እንደዚህ የምዳከምና ቻናሌም እንደዚህ የሚደክም አልመሰለኝም ነበር። ነገር ግን ሁሉም ነገር እንደጠበቃችሁት አይሆንም ስትገቡ ማለት ነው። በተለይ ዋይፋይ ችግር ስለሚያሰቃያችሁ ሞራላችሁ ነው የሚጎዳው። ስሩ አይላችሁም ማለት ነው። ስለዚህ አበረታቱኝ ማለት ነው። የምትፈልጉት ነገር ካለ እስኪ አዳዲስ ነገር ጥያቄ ካላችሁ ጠይቁ። ግን ከዚህ በፊት ስለ ኢትዮጵያ እንዴት እንደገባው ስለ ፕሮሰስ ምናምን ጠይቃችሁኝ ያልመለስኩላችሁ አፉ በሉኝ ማለት ነው። መመለስ አለመፈለግ ሳይሆን ስላልቻልኩኝ ነው። አገር ቤት ስትገቡ ትረዱኛላችሁ። ብዙ ጊዜ ጓደኞቻችን አገር ከገቡ በኋላ ጭራሽ እልም ብለው ይጠፉ ነበር ማለት ነው። ወደው ሳይሆን እየተቸገሩ ነው። ዋናው ነገር ወደ ሚዲያ ለመምጣት ዋይፋይ ነው። ስልክ ብቻውን በቂ አይደለም። በቃ እንደዚህ ዝንቦች ራሱ ሲረብሹ ሲያስጠሉዎች እና እንደዛ ነው እላችኋለሁ ማለት ነው ሀባይቢ። እንግዲህ ሌላም እንኳን አላህ በሰላም ለሀገሯ በቃት። ደህና ሁኑ። ቻው። እሺ፣ ሰላም ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።